ለምንድነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ክብርት አዳነች አቤቤ እንደምን አሉ? በጊዜ ቁጭ ብለው እኔ ብለው አዳነች አቤቤ ሰው ለገጣፎ የሚሄድ ሆየ ፈጭ ሄዶ ቤት የሚገዛው ስላለው እኛ እያወራን ያለ ነው ገንዘብ ስላለውና አቅም ኖሮ ሆየ ፈጭና ለገጣፎ ሄዶ መሬትና ቤት ስለሚገዛው ሰው አይደለም እያወራን ያለ ነው። እያወራን ያለ ነው አዲስ አበባ ላይ የነበረ ማህበረሰብ ያለ እውቀትና ያለ ፕላን ቤቱን አፍርሳችሁና ንዳችሁ ያለ ህዝቡ ፍቃድ እንዴ እዛ ስለጣላችሁ ስለዳው ማህበረሰብ እኮ ነው እያወራን ያለ ነው እንጂ ለገጣፎና ሆየ ፈጭ ገንዘቡን ዘጭ አድርጎ ስለሚገዛ ሰው አይመለከተን። ምን አገባን? እኛ እያወራን ያለ ነው አቅመ ደካሞች በአቅማቸው ጎመንም ገዝተው ካሮትም ሽንኩርቶችም አድርገው ባላቸው ነገር ከተማው ላይ ባለው ነገር የተንቀሳቀሱ ለእለት ጉርሻቸው የሚንቀሳቀሱትን አሁን ማህበረሰብ አለ እንጂ ለገጣፎ ሄዶ መሬት ስለሚገዛው ሰውዬ አይመለከተንም። መብቱ ነው። ጥሩ አየር ጥሩ ቦታ ሄዶ ገዝቶ መኖር ይችላል። ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎቹ አወዳድሩ። ሰው ሆድ ብሶት መሮት ማለት ነው። በቀን 5 እና 6 ሰው እኮ አዲስ አበባ ላይ ራሱን የሚያደርገው መኖር አቅቶት በኔ እኮ ግራ ነው የምታጋቡኝ እኮ ሆድማ ስለባሰው እኮ በዘፈኑ ደስ ያለ ከከተማ ወጥቶ ዳር ቆሞ ሰው የልቡን ሲነግሩት የኮረኮሩት ያክል ይስቃል። የዚህ ሰውዬ ዘፈን ልባችንን ስለነካው ሀዘናችንን ስለቀሰቀሰው ሆድ ብሶታችንን በቃላትና በስንኝ ስለተናገረው እኮ እንደዛ ይሆን ነው እንጂ እናንተ ሆድ ባታስብሱ ኖሮ ከተማችን ላይ እዛው በተወለድንበት ባደግንበት ከተማ ላይ እዛው ቦታ ላይ ቤት ተሰርቶልን ኖሮ ኑሯችን በኖርንበት በደብራችን ባደግንበት ስፍራ ኖረ ቢሆን ኖሮ የፈረሰው ይፍረስ አሮጌው አዲስ ይሁን። ማህበረሰቡን ግን ከአምልኮ ስፍራ ነጥላችሁ ወስዳችሁ ነገ ከነገ ወዲያ ህዝብ በአንድነትና በጋራ ተነስቶ ጉሮራችሁን አንቆ እርሶን ከአዲስ አበባ መስተዳደር ጌታዎትን ደግሞ ከ4 ኪሎ ነቅሎ እንዳያወጣ ህዝቡን በታተናችሁት። በቡናና በጊዮርጊስ መካከል የነበረውን ጨዋታ ትናንትና የነበረውን ጨዋነት አይታችኋል። ከትናንት ወዲያ እዚህ የቦክስ ጨዋታ እስከ ሌሊቱ ስንት ሰዓት ሰው ይታዘበናል ይሆን እንጂ የቡናና የጊዮርጊስን ጨዋታ መጀመሪያ አዲስ አበባ ስታዲየም እንዳይደረግ ያደረገው ማለት እርሶ እኮ የቡናና የጊዮርጊስ ደጋፊ እንደ አዲስ አበባ ተወላጅ እንዲሁም ደግሞ የሁለቱም ክለቦች መነሻቸው እዚቹ አዲስ አበባ ስለሆነ አብዛኛው የሚደገፋቸው ደጋፊ አዲስ አበባ ልጅ ነው የቡናና የጊዮርጊስ ደጋፊ። ስለዚህ ስቴዲየም ውስጥ ብሶቱን መናገር ጀምሮ ነበር። እግር ኳሱ ላይ በተገናኘ ጊዜ እርስ በርሱ ይበሻሸቃል፣ እርስ በርሱ ይነቋቆራል። ነገር ግን በአገሩ ጉዳይና በአዲስ አበባ ጉዳይ ግን አንድ አይነት ድምፅ ነበራቸው። ያንን ድምፅ እናንተ አፍናችሁ አዲስ